አስታውሳለሁ ቲኔጀር እያለሁ በጣም የተለያዩ አዳዲስ ስሜቶች ይሰሙኝ ነበረ። ለምሳሌ ብቸኝነት፣ ጭንቀት፣ ዲፕሬሽን፣ ኦቨርቲንኪንግ፣ ማንም ሰው እኔ እንደማይወደኝ እንደማይፈልገኝ፣ እንዲሁም ከሁሉም ሰው ወደ ኋላ እንደቀረሁኝ ይሰማኝ ነበረ። ሰላም ቲኔጀርስ፣ የሳይካትሪ ተማሪ ነኝ። ቲኔጀር ልጆች ላይ መስራት እፈልጋለሁ። ማለትም እድሜያቸው ከ11 እስከ 20 ባሉ እድሜ ያሉ ልጆች ማለት ነው። የዛን ሰዓት ነበረ ወደ ዩኒቨርሲቲ ስገባ ሳይካትሪ እንደመማር የወሰንኩት። እናም እንደምፈልገው አግኝቼዋለሁ። አሁን የሳይካትሪ ተማሪ ነኝ። ዩኒቨርሲቲ ከገባው በኋላ ለምን እነዛ ስሜቶች እንደሚሰሙን ማጥናት ጀመርኩኝ፣ ማወቅ ጀመርኩኝ። እንዲሁም ራሴ ላይ አፕላይ ማድረግ ስጀምር በጣም ራሴ ላይ ትልቅ ለውጥ ማየት ጀመርኩኝ። ትምህርቴ ላይ ፎከስ ማድረግ ቻልኩኝ። በዛ ላይ ደግሞ እነዛ ሲሰሙኝ የነበሩ ስሜቶች የብቸኝነት፣ ከሰው ወደ ኋላ የመቅረት፣ ዲፕሬሽን፣ ኦቨርቲንኪንግ የሚባሉትን ነገሮች ህይወቴ ላይ ለምን